ስማ እንቁራሪቷ በዚህ ነው ምደፋ እዚህ ጋር ይሄው አድዋ ነው የምገኘው እንቁራሪቷ ተዘጋጅ በ3 ሰከንድ በዚህ ምት ነው ምደፋ በ3 ሰከንድ ማለት ተዘጋጁ አትንበጫበጩ አዘጋጆቹም አትንበጫበጩ በ3 ሰከንድ ደፋዋለሁ በ5 ሚሊዮን ተስማምቻለሁ ሌትስ ጎ እያልኳችሁ ነው ይሄው መጥቻለሁ ቦታው ላይ ይሄ አድዋ በደም አይደል የቆመው እኔ ደግሞ ያንተ እንደምዝ ያፈሰዋለሁ ማለት ነው እንገናኝ አበሻ ሌትስ ጎ የሚክስር ማሻራርቱ ንጉስ እዚህ ነው 10 ሚሊዮን ብር ሴዶ ጠየቀ ብላችሁ እሪ ትላላችሁ በግሬድ ሄድላችሁ እንዴ በግሬድ እንደ ፈልጋችሁ ነው እግረኛ እንደሆን ፈልጋችሁ ነው 5 ሚሊዮን ብር እኮ ውድድሩ አሸንፌ አንድ ይሄ መኪና ከገዛው ይሄው ገዛው በዱቤ 10 ሚሊዮን ብሩ ደግሞ ለምን ያስፈልገኛል ትዳር ሊይዝ ገባችሁ ነው እና 10 ሚሊዮን ብር የጠየቁት ምክንያት በብድር መኪና ስለገዛው ትዳር ሊይዝ ነው ይሄው ሁሉ ወጪ ያስፈልገኛል ለምን እኔንም ብሎ ነው ፋይቱ ውድድሩ ላይ የሚመጣው ሰው በጠቅላላ እኔም ብሎ ነው እንጂ እንቁራሪቱ ብሎ የሚመጣ ማንንም የለም ዋይ ቢኮዝ እኔ የወንዶቹ ንጉስ ስለሆንክ የማርሻል አርቱ ንጉስ ስለሆንክ ማለት አገኛችሁት ለማንኛውም መኪናዬን አሁን ፏል አረጋት የተገኝቻለሁ ሰባራ ባቡር ማዲያ ፊት ለፊት ከመጣችሁ የተሟላ የመኪና ዲኮር የምታገኙበት የተሟላ ማለት የተሟላ ሁሉንም አይነት አስመጪዎች ናቸው የፈለጋችሁትን አይነት የመኪና ዲኮር ከፈለጋችሁ እኛ ጋር አለ እያሏችሁ ግርኳችሁ መኪናዬን ዛሬ ፏል አድርግ ነው የመጣሁት የምታዩት ሻተር ላሰራለት ነበር የመጣሁት የተለያዩ የመኪና ዲኮሮች የምታገኙበት ሰባራ ባቡር መታችሁ ሰባራ ባቡር ዘመን ባንክ ፊት ለፊት ስትመጡ የተሟላ የመኪና ዲኮር ታገኛላችሁ ማለት ነው ለማንኛውም ለበለጠ መረጃ በ0912 05 56 58 ይደውሉልን ለተጨማሪ ስልክ በ0910 45 05 64 ይደውሉልን ይላችኋል የትኛውም አይነት የመኪና ዲኮር ከፈለጉ እኛው እናመጣለን እኛው እንገጥማለን እያላችሁ እናንተ ሴዶ ልክ አይደለም ትላላችሁ አይደለ ችግሩ የቱ ጋር እንዳለ ከሴዶ የባሱ ሰዎች እነማን እንደሆኑ በደንብ ልንገራችሁ ሴዶ ሰሞኑን እንደምታውቁት እንግዲህ ከጆኒ ጋር ፋይት እንዲያደርግ አሸናፊው 4 ሚሊዮን ብር ተሸናፊው ደግሞ 1 ሚሊዮን ብር የሚወስድበት የኤምኤምኤ ፋይት ዲል ቀርቦበት ነበር ከነ ስዊት ቦክስ ከነ ጌታቸው ማለት ነውና ከገንዘቡ ጋር በተያያዘ እሱ ተጨማሪ ገንዘብ ይሰጠኝ ማለቱ ምንም ችግር የለውም እኔ በጣም ከሱ የባሱ ችግር ያለባቸው ሰዎች እነማን እንደሆኑ ልንገራችሁ ኢትዮጵያ ውስጥ አንድ ሰው የሆነ የቢዝነስ አይዲያ አምጥቶ ያንን ቢዝነስ አይዲያ በሚገርም መንገድ አሪፍ አድርጎ አስተካክሎ ኢቨንትም አዘጋጅቶ ትኬትም ቆርጦ ምን አርጎ የሆነ ኢንካም ማግኘት ሲጀምር ኢሚዲየትሊ የሆነ በቃ ለምን ተቀደምኩኝ የሚል አስተሳሰብ ይሁን ምን ይሁን አይታወቅም ኢሚዲየትሊ በቃ ያንን ነገር ለማጣጣልና ከዚህ በኋላ እንዳይሳካ ምናደርግ ሰዎች አለን አሁን የሴዶንና የጆኒን ፋይት በሚመለከት እነ ጌታቸው ትኬት ሽጠው ለምሳሌ በኋላ ላይ ይሄን ያክል ሰው ቢገባ 5000 ሰው ቢገባ እያንዳንዱ ሰው 4000 ብር ነበር ከዚህ በፊት አሁን ተጨምሮ 6000 ብር ቢሆን ቪአይፒ ደግሞ ቪቪአይፒ ደግሞ 10000 20000 30000 50000 ቢሆን ምናምን እነሱ 30 40 ሚሊዮን ብር ይሰራሉ ስለዚህ ፌር አይደለም ሶ ይሄ ነገር ይቅር ሴዶ ይቅርብ ምናምን ያሉ ይሄ ነገር እንዳይሳካ ለማድረግ የሚሞክሩ ሰዎች ሳይ በጣም ገርሞኝ ነውና ባይዘው እኔ በዚህ ጉዳይ ባለፈው በነበረው ፋይት ራሱ ቂም አለብኝ እነ ጌታቸው ቀጣዩ ላይ ይክሱኛል ብዬ ነው እንጂ ግን ኢትዮጵያ ውስጥ አንድ ሰው እንደዚህ አይነት ቢዝነስ አምጥቶ ማትረፍ ሲችል ገንዘብ መስራት ሲችል ሁላችንም ምንድነው ማለት ያለብን ዋው የሚገርም የቢዝነስ አይዲያ ነው እንዴት አስበው ብለን እንደም ትምህርት መውሰድ ነው ያለብን እኮ በቃ ብሩን እነሱ አያገኙ ነው ምንድነው ታዲያ ብር እንዴት አይሰሩም ምን ማለት ነው እንዴ መንግስት በሚያውቀው መንገድ ሳያጭበረብሩ አዲስ የቢዝነስ አይዲያ አመጣ ያንን በሚወደውን ስፖርት አሳደገ እሱም ተጠቀመ እሰይ በቃ ለምንድነው እንደዚህ ማለት በጣም ይከብዳል ባይዘወይ እና እኛ ችግራችን ምንድነው የሆነ አንድ አባት ለምሳሌ በጣም ከባድ የሆነ የጉልበት ስራ ሰርቶ 200 ብር ምናምን እለታዊ ገቢ አግኝቶ ላቡን ጠብ አድርጎ ምናምን ለልጆቹ ሲመጣ በድህነት ሲኖሩ ምናምን ዋው ሚገርም ለቤተሰቦቹ በጣም ጠንካራ ወንድ ምናምን እንላለን አይደለ አዲስ አይዲያ አምጥተው ያንን ነገር ወደ ገንዘብ ቢቀይሩት ለምንድነው ችግር የሚሆነው ነው በአለም አቀፍ ደረጃ ቢሊየነር የሆኑ ጄፍ ቤዞስ እነ ማርክ ዙከርበርግ እነ ቢል ጌትስ ምናምን እኮ የጉልበት ስራ እየሰሩ አይደለም እኮ ያንን ሁሉ ገንዘብ ያመጡት ምን በማድረግ ነው ጀስት አእምሯቸውን ተጠቅመው ሰዎች ከሰዎች ጋር የሚገናኙበትን ነገር
የሆነ አፕሊኬሽን ሳምቲንግ ሰርተው ነው ኢትዮጵያ ውስጥ ራይድ ፈረስ ምናምን የሚባሉት በጉልበት ስራ ነው እንዴ ሀብታም ይሆኑት? በቃ የሆነ አይዲያ አምጥተው ነው ያንን አይዲያ ሰዎች ወደዱ ቫልዩ አለው ብለው ተጠቀሙ ብር ሰሩ። ስለዚህ እንደዚህ አይነት ነገሮችን ለማጣጣል መሞከር በጣም የሚያሳፍር ነውና ሁሌ የሆነ ሰው አንድ ነገር ሲያመጣ ያንን ነገር ዋው እኔም በኔ ፊልድ እንዴት እንደዚህ አድርጌ ልጠቀም ብለው ከማሰብ ሁሌ ነገሮች ፌል እንዲያደርጉ መፍጨርጨር በጣም የሚያሳፍር ነገር ነው። እውነት በጣም መሻሻል አለብን። የቦንጋ አስተዳደርና የወጣቶች ማህበረሰቡ ልጃችን ወስደህ እዚህ ቦታ ስላደረስክልን ወደ ሀገራችን መተህ እኛን ማየት አለብህ፣ መምጣት አለብህ፣ ቦንጋ መምጣት አለብህ የሚል ግብዣ ደርሶናል። ነገ ጠዋት ወደ ቦንጋ ልሄድ ነው። ጂማ ነገ ጠዋት እንደርሳለን አንድ ላይ ሆነን ከነንቃተ ሌና ጋር ከጂማ ወደ ቦንጋ እንሄዳለን ማለት ነው። በጣም ትልቅ ደስታ ነው የተሰማኝ። እንደዚህ አይነት ፍቅር ቀጥታ ግብዣ ሲመጣልህ ከአንድ ማህበረሰብ እንደዚህ አይነት መታደል እንደዚህ አይነት ስጦታ የለም። ባይ ዘ ዌይ ይሄን ደግሞ እንደዚህ ያልኳችሁ ደግሞ ስፖርት ስለሆነ በስፖርቱ እንደዚህ አይነት ነገር ታይቶ ስለማይታወቅ ይሄን ነገር እዚህ በማድረሳችን ትልቅ ኩራት ይሰማኛል፣ ትልቅ ደስታ ይሰማኛል። አይ ሆፕ ተስፋ አረጋለሁ ፈጣሪም ይረዳናል ወደ ላይ እንደምናሳድገው። ብዙ ወጣቶችን አፍርተናል፣ ብዙ ወጣቶችን ወደ ፊትነሱ ቀይረናል፣ አስገብተናል፣ እንጀራቸው እንዲሆን አድርገናል። ወደፊትም እንደ ዜጋ ባለን አቅም ትንሽዬ አቅም ራሱ ተስፋ የማይቆርጥ አሸናፊነት ሜንታሊቲ ይዞ የሚንቀሳቀስ ወጣቶችን ለመፍጠር ነው ትግላችን። እንደዛም እንፈጥራለን። የኛ ያለንን ትልቅ ስነ ልቦና ወደ ሌሎቹ ዲስትሪቢዩት ማድረግ ነው ፍላጎታችን በዚህ በእኛ ሙያ። ስለዚህ ማርሻል አርት ፍቅር ነው፣ መዋደድ ነው። ነገር ግን ፍልሚያው ላይ እንደዛ አይነት ነገር አይኖርም። which is ሙያው ነገርየው እንደዛ ስለሆነ ማለት ነው። በጆኒና ንቃተ ህሊና የሚደረገው የኤምኤምኤ ውድድር ላይ በተሰሩት ቪዲዮዎች ወይም ደግሞ በአንዳንድ ነገሮች ሶሻል ሚዲያ ላይ እንግዲህ እንደምታውቁት ትንሽ ግርግር ተፈጥሮ ነበረ በሲኒየሮቻችን ወይም በቀድሞ የተለያዩ ማርሻል አርት አሰልጣኞች ማለት ነው። ዛሬ በግርግሩ ጥሩ ስላልነበረ በኮሚሽነር በላይ ደጀን በአዲስ አበባ ወጣቶችና ስፖርት ቢሮ ኃላፊ ተጠርተን ሶሻል ሚዲያ ላይ እንደዚህ አይነት ነገር መፈጠር እንደሌለበት ተነጋግረን ሁላችንም ተማምነን ተለያይተናል ማለት ነው። ጥሩ ነገር ተፈጥሮ ተለያይተናል ማለት ነው። አትሌቶቻችን ግን ፉክክሩ መኖር አለበት። ምናልባት አላስፈላጊ የሆነ ስድድቦች ነው መኖር ያለበት፣ በፉክክር መኖር እንዳለበት ኦዲየንሱ ማየት ይሄን ፉክክር ማየት እንዳለበት እናምናለን። ይሄን ነገር መቀጠል አለባችሁ አትሌቶቻችን፣ ማቆም የለባችሁም። በኔ በኩል ግን ምንም አይነት መመላለስ ወይም ደግሞ አላስፈላጊ ሰጣ ገባ ውስጥ ከማንም ጋር መፍጠር አልፈልግም፣ ፍላጎቴም አልነበረም። ስዌት ቦክስ በበላይነት ውድድሩን እንዲያደርግ እንግዲህ ተሰጥቶናል። ስለዚህ ውድድሩን እናደርገዋለን ከመንግስት አካላት ጋር ሆነን ወይም ደግሞ ከአዲስ አበባ ወጣቶችና ስፖርት ቢሮ